አዳምጡት። በጣም ደስ የሚል በጣም የምትደነቅ በእውነት ነው የምለው ከመጠን በላይ የምታስደስት እንደ እኔ እንጃ በጣም ችግራችን የተሰማት ሴት ችግራችንን ያወቀች ካንስለር ናት። የጀርመን ካንስለሯ እንግዲህ ምን እንደተናገረችው እያንዳንዱን ተረጉምላችኋለሁ። በጣም ትልቅ ተጽዕኖ ነው ያደረገችበት። በጣም የሚያሳፍር ለኢትዮጵያ መንግስት የሚያሳፍርና እኔ በእነሱ ቦታ ብሆን ስልጣኑን ቀጥታ አስረክቤ ለሚቀጥለው ጊዜ ለሚቀጥለው ህይወቴ በሰላም መውጣት ነው የምፈልገው። እነዚህ ሰዎች ከዚህ በኋላ ጥሩ እንትን አይደለም የሚኖራቸው። እነሱ ራሳቸው የሚለቋቸው አይደሉም። እንኳን የኢትዮጵያ ህዝብ አይደለም የትም መፈናፈን አይችሉም ከዚህ በኋላ እና ብቻ እዩት ምን እንደተናገረች ተረጉምላችኋለሁ። በጣም ለኢትዮጵያ መንግስት ያሳፍራል። ለዚህ ለወያኔ መንግስት በጣም ያስነውራል፣ ያሳፍራል። እና የሷ እዛ መሄድና የሷ እንደዚህ አይነት ንግግር መናገር በጣም የሚያስደንቅ ነው ለኢትዮጵያ ህዝብ። በጣም ይሄ ትልቅ የደስታ ቀን ነው። ትልቅ ደስታ ነው። ትልቅ እውነት ሰርፕራይዝ ነው። አዳምጡት። Nigeria, das bevölkerungsreichste Land des Kontinents. Für die 99 afrikanischen Staaten Merkel hat die afrikanischen Staaten aufgerufen, enger zusammenzuarbeiten. In Äthiopien, der letzten Station ihrer Afrikareise, wies sie auf die Auswirkungen von Terror- und Wirtschaftskrisen hin, die weit über Ländergrenzen hinweg zu spüren seien. Äthiopien, im Osten am Horn von Afrika gelegen, ist nach Nigeria das bevölkerungsreichste Land des Kontinents. Für die 99 Millionen Einwohner ist die Landwirtschaft wichtigster Erwerbszweig. Dieses Jahr wurde sie wieder von einer verheerenden Dürre getroffen. Millionen mussten hungern. Nach landesweiten Unruhen hat die Regierung den Ausnahmezustand verhängt. Der letzte Tag von Angela Merkels die weit über Länder sein. Im Osten am Horn von Afrika gelegen, Nigeria das bevölkerungsreichste Land des Kontinents. Für die 99 Millionen Einwohner ist die Landwirtschaft wichtigster Erwerbszweig. Dieses Jahr wurde sie wieder von einer verheerenden Dürre getroffen. Millionen mussten hungern. Nach landesweiten Unruhen hat die Regierung እዚህ ጋር የምትለው ምንድነው? ይሄ እዚህ ጋር የምታዩት ከአፍሪካ ውስጥ 99 ሚሊዮን እንግዲህ ከአፍሪካ ሁለተኛ ሀገር በህዝብ ብዛት 99 ሚሊዮን ነው። ሌላው ደግሞ 80% የኢትዮጵያ ህዝብ በግብርና እንደሚተዳደር ነው። ሌላው ደግሞ ዶረን ካትኖትሮፕ ማለት የአየር የዝናብ እጥረትና ማምረት ያለመቻል እንዲሁም ደግሞ በገበሬው ላይ የሚደርሰው ችግር ነው የሚያሳየው። ሌላው ደግሞ በዚህ በሁለት ቀን ውስጥ አስቸኳይ አዋጅ ወጥቷል። ያ አዋጅ ለምንድን ነው የወጣው? እንግዲህ እነዚህ ሶስት ነገሮች ተደምረው ማለት ነው 99 ሚሊዮን አለ። 80% የኢትዮጵያ ህዝብ በግብርና እንደሚተዳደር፣ ሌላው ደግሞ የአየርና እንዲሁም ደግሞ የሙስና ችግር በሀገሪቷ ላይ ረሃብ እንዳመጣና ይሄ እያለ ግን ሰው ነፃነቱን አጥቶ ሰላማዊ ሰልፍ ወይንም ደግሞ ተቃውሞ እንዳያደርግ የኢትዮጵያ መንግስት አውስናመንሱሽታንድ ማለት አስቸኳይ አዋጅ አውጥቷል ነው። እንግዲህ እናዳምጠው አሁን እዚህ ጋር den Ausnahmezustand verhängt. Der letzte Tag von Angela Merkels Afrikareise beginnt vor dem Nationalpalast in Addis Abeba. Am Sonntag hatte die äthiopische Regierung den Ausnahmezustand ausgerufen, nach monatelangen Protesten der Opposition mit mehr als 500 Toten. እንግዲህ ለአንድ አመት ያህል በኢትዮጵያ ውስጥ ፕሮቴስት እየተደረገ ነበረ። ግን የኢትዮጵያ መንግስት ያላመነው ከ500 በላይ የሆኑ ሰዎች ባለፈው ሳምንት ራሱ እንደሞቱና እንዲሁም ደግሞ በዚህ ሰዓት ውስጥ ድጋሚ አስቸኳይ አዋጅ ለምን እንዳወጣ schwierige politische Situation ist Thema beim Treffen. ከባድ የፖለቲካ ችግር እንዳለ በኢትዮጵያ ውስጥ Äthiopiens Premierminister Haile Mariam Desalegn. Die Diskussionen sind oft hart. እዚህ ጋር በደንብ አዳምጡት። በጣም ትልቅ መልእክት ነው የምታስተላልፈው። የፕሬስ ኮንፈረንስ ላይ ነው የተናገረችው። ብዙ ጋዜጠኞች አሉ፣ በጣም ብዙ ሰዎች አሉና እዚህ ላይ ፓርላማ ውስጥ ንግግር እንድታደርግ ሲጠይቋት እኔ አንድ ፓርቲ ባለበት ፓርላማ ውስጥ ንግግር አላረግም። በፕሬስ ኮንፈረንስ ማለት እንግዲህ እዚህ ውስጥ ብዙ ጋዜጠኞች ተገኝተዋል፣
አዳምጡት። Auch die wir im Parlament führen, die Dispute sind sehr kraftvoll, aber zum Schluss ist es besser, als wenn sich die Konflikte über Gewalt entladen, Menschenleben kosten und dann... እንግዲህ እዚህ ጋር በደንብ እንድታዩት የምፈልገው እያየችው ነው የምታወራው። አይኑን እያየች እየተመለከተች ነው የምታወራው። እመልስላችኋለሁ። እሱ እንኳን በአይኑ ለያየትም ቀርቶ አይደለም አጎንብሷል። እዩት። sind sehr kraftvoll, aber zum Schluss ist es besser, als wenn sich die Konflikte über Gewalt entladen, Menschenleben kosten und dann Hass und auch die Unzufriedenheit mit den politischen Institutionen so wächst, dass dann auch die Akzeptanz des Staates nicht da ist. እንግዲህ እዚህ ጋር የምትለው በጣም እውነት በጣም ነው የሚገርመው። ምን እንደምትል እንገራችሁ። በዚህ ሀገር ውስጥ የህዝብ ሆነ የፖለቲካ ነፃነት የለም። እንዲሁም ደግሞ ሜንሽን ኮንፍሊክት ማለት የሰዎች መብት መከበር አለበት። ሀስ ደግሞ ማለት ጥላቻና ገቫልት ደግሞ ማለት ጥላቻና የነሱ ይሄ በውትድርና በፖሊስ የሚገሉትና የሚያደርጉትን ነገር የህዝቡን መብት የሚጨቁኑትንና የሚጫኑትን በአስቸኳይ ማቆም እንዳለባቸው። ይሄ ገቫልት ማለት ጭቆናና ብዝበዛ ለወደፊቱ የትም እንደማያደርስ ይሄንን ማወቅ አለብህ ነው የምትለው። አዳምጡት። እደግመዋለሁ። በጣም ደስ ስላለኝ እና አባባሏን እደግመዋለሁ። Entladen, Menschenleben kosten. Minister Heilemann. Die Diskussionen sind oft hart, auch die wir im Parlament führen. Die Dispute sind sehr kraftvoll, aber zum Schluss ist es besser, als wenn sich die Konflikte über Gewalt entladen, Menschenleben kosten und dann Hass und auch die ሀስ እናንተ እነዚህ ኃይል ያላቸው ሰዎች ንግግሯ በጣም ደስ የሚል ነው። እነዚህ ኃይል ያላቸው አልቀመጣለኝ እንትኑ እነዚህ ኃይል ያላቸው ሰዎች በጣም ትላልቅ የሆኑ ሰዎች በሚናገሩበትና መብታቸውን በሚጠይቁበት ሰዓት እናንተ በገባልት ማለት በኃይል ተጠቅማችሁ የሰውን ድምጽ ማፈን እና ልክ ይሄ ነገር ካለቀ በኋላ ደግሞ የምታረጉትን ጥላቻ ለወደፊቱ ምንም የሚያመጣው ነገር የለም እና ይሄንን ማድረግ አትችሉም። ልክ እንደ ጀርመን ሀገር የሰው መብት ተከብሮ ማንኛውም ሰው ፕሮቴስት በሚያደርግበት ሰዓት መብቱን አስከብራችሁ መጠየቅና መብቱን ማክበር ነው ያለባችሁ እንጂ ጭቆናና ጫና የሚያመጣው ነገር የለም ምንም ምትለው እና እንደዚህ አይነት ለሱ እንደዚህ ብሎ በጸባይና በመምከር አያስፈልግም ለነሱ እናዳምጣ Unzufriedenheit mit den politischen Institutionen so wächst, dass dann auch die Akzeptanz des Staates nicht da ist. Man wolle der Demokratie mehr Raum geben, versprach der Premierminister. Äthiopien ist aufgrund seiner guten wirtschaftlichen Entwicklung für viele ein Vorbild auf dem afrikanischen Kontinent. Die Hauptstadt Addis Abeba ist auch der Sitz der Afrikanischen Union. Dort weihte die Kanzlerin ein von Deutschland finanziertes Gebäude für Frieden und Sicherheit ein. Die 54 Mitgliedstaaten forderte sie zum entschlossenen Zusammenhalt gegen Terrorismus auf und versprach Unterstützung bei der Bekämpfung von Fluchtursachen sowie mehr wirtschaftliches Engagement. Angela Merkel hat die wesentlichen Herausforderungen Afrikas auf ihrer Reise angesprochen und zum Schluss auch noch die Menschenrechtslage in Äthiopien. Gut so, sagen politische Beobachter, denn ginge es so weiter wie in den vergangenen Monaten, könnte das Land zu einem gefährlichen Pulverfass für die gesamte Region werden. በአጠቃላይ ምንድነው የሚሉት ስለ ፍሉሽሊንገን ነው የሄዱትና ለፍሉሽሊንገን የሚመጡት የሚቆጣጠሩት ሰዎች ያስፈራል እና ለሚቀጥለው ጊዜ ኢትዮጵያ አስፈሪ ደረጃ ላይ ናት ያለችው እና ይሄንንም እየተዋዩበት የሚደረገው ነገር ማድረግ እንዳለባቸውና በጣም ጫና ለኢትዮጵያ መንግስት እንዲሁም ለዚህ ለጭራቁ መንግስት ትልቅ ጫናን የተደረገበት ይሄ ከነሱ መውጣት ማለት ይሄ ከነአብሶ ከጀርመኖች ይሄንን ነገር ተናገሩ ማለት ይሄንን መልእክት አስተላለፉ ማለት በጣም ትልቅ መልእክት አለው። እነዚህ ሰዎች አልቆላቸዋል።
ይሄንን ነገር ካላደረጉ ሰው እንልካለን ብላ ሎካን እንልካለን። ይሄንን የሚቆጣጠሩ ሰዎች የሞቱትን ሰዎች የሚቆጣጠሩ ሰዎች እንልካለን። እንግዲህ ባለፈው ሳምንት 500 ሰው እንደሞተ እናቃለን ያለችው አንጀላ ማርኬል እናቃለን። ይሄ ደግሞ ይሄው ውሸት አይደለም ምንም አይደለም። በራሳቸው ቻናል ማየት ትችላላችሁ። ታክሻው ሚል ዲኤ የጀርመን ሀገር ውስጥ ትልቅ ቻናል ነው የተላለፈ ነው። የወያኔ መንግስት በቃ ከዚህ በኋላ ዋጋ የለው በቃ ኢትዮጵያ ደግሞ ነፃነቷን የምታገኝበት ጊዜ ዛሬ አይደለም ነገ አይደለም ቅርብ ቀን ነው። ይሄንን ምንም የማይካድ ምንም በቃ የሚታይ ነገር ነው። ድል ለተጨቆነ ህዝብ እያልኩኝ ድል ለኦሮሞ ህዝብ እያልኩኝ በጣም ደስ ብሎኛል። እንዲያውም እኔ ሙሉን ፈልጌው ቀን የተላለፈው ሙሉን ፕሮግራም ፈልጌ ነው ያገኘሁት በኢንተርኔት ትንሽ እነዚህ ሰዎች ለካ አሉ እነዚህ ሰዎች ለካ ያዩናል የሚለው ነገር በውስጤ ትንሽ ተስፋ ፈጥሯል እና ድል ለኦሮሞ ህዝብ እያልኩኝ የኦሮሞ ልጆች የኦሮሞ ወጣቶች የኦሮሞ ቤተሰቦች ደማቸው በከንቱ ፈሶ እንደማይቀር ተስፋ አለኝ። አመሰግናለሁ። ወዳችኋለሁ። እንግዲህ በሰላም ያገናኘን እያልኩኝ እሰናበታችኋለሁ። ባይ ባይ።